አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? የክርስቲያን ወገኖች ሰላም ብያለሁ። አወለን አልሐምዱሊላህ ረብል ዓለሚን። እንኳን ለአመቱ ረመዳን አደረሳችሁ። ኩል አመቱን በኸይር ብያለሁ። ውድ ቤተሰቦች ጓደኞቼ፣ ያው ታአኽር ያለሁ እንግዲህ ባዴት ዛህማ ቢሆንም ኢንሻአላህ አልረሳኋችሁም ማለት ነው። አብሽሩ፣ ደስ ይላል። ጾሙ ከተጠቀሙት አላህ ያድርገን። የአመት ሰው ይበለን። አመቱ በእኛ ላይ ይመላለስብን ኢንሻአላህ። ከእናንተ ጋር እንዴት ነው ረመዳን? ከኔ ጋር ይሄንን ይመስላል። አወል የውም ረመዳን፣ ታኒ የውም ረመዳን ነው እንግዲህ እነዚህን ቀን ጨባርጌ እንትን ያልኩት። ኢንሻአላህ ታለት የውም ረመዳን ደግሞ ነገ ኢንሻአላህ በዚሁ ሰዓት ተጠብቁኝ ማለት ነው። ማሻአላህ በቤታችን ይሄን ይመስላል። አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ታውቃላችሁ እኛ ስደተኞች ለብዙ አመታት በሰው ቤት ነው በየአመቱ ሁልጊዜ በየአመቱ ከሰው ቤት ነው የምንጾመው። እንግዲህ ይሄን ያህል ነው ብዬ በግልጽ ባልነግራችሁም ለረጅም አመታት በአረብ ቤት ነው እንግዲህ ሁላችንም የምንጾመው። ጾመኞች ሆነን የምናሳልፈው። እስኪ ረመዳን ከአመቱ እንግዲህ 12 ወር ነው አመት። 11 ወር ሰርተነ እስኪ አንደኛው ወር እንኳ እንረፋ አንልም። እንደውም ብላክስ ደሞዙ ትንሽ ጨመር ስለሚል የዛ ጊዜ በ12ኛው ወር ረመዳንን እንደውም እንደ አዲስ ሆነን እንነሳለን። ሰርቶም የማያውቀው ራሱ ይሰራን ማለት ነው። እንኳን አይደለም ለረጅም አመት በቋሚ ስራ የሚሰራው እንደዚህ ታታሪ ሰራተኛው አይደለም ቀርቶ ሳይሰራም የሚቀረውና እንደዚሁ እያማለጠም የሚሰራው የዛ ጊዜ ይሰራ ነው የረመዳን ማለት ነው። ግን አክስ ነው፣ ዱንያ ነው። ዱንያ አይሞላም። እስኪ አንዷን ወር እንኳን ነረፍ ብለን አናቅም። ግን አላህ ሱብሓነሁ ወተዓላ እሱ በጻፈው ጊዜና እሱ በቀደረው ጊዜ በተለያየ ምክንያት ከቤት ያስቀምጠናል ማለት ነው። ምን ልላችሁ ፈልጌ ነው ውድ ቤተሰቦች፣ እንግዲህ እኔ ለረጅም አመት ነው በሳውዲ አረቢያ የምኖረው። አልሐምዱሊላህ ለሁሉም ነገር። ግን አንድም ቀን ከቤት ጾሜ አላውቅም ነበረ። ጾም አሳልፌ አላውቅም። ሁልጊዜም በአረብ ቤት ነው ለረጅም አመታት ማለት ነው። ዘንድሮ ግን አልሐምዱሊላህ ረብል ዓለሚን ይሄን በሚመስል መልኩ ከቤቴ ያው እየጾምኩ ነው ማለት ነው። በሰበብ ነው እንግዲህ የሰው ልጅ የሆነ ነገር ሲያጋጥመው ነው በቤትም የሚሆነው የሚቀመጠውም እንጂ ወዶ ወይም ፈቅዶ ወይም ደግሞ አርፋለሁኝ እኔ እፈልጋለሁ ማረፍ ብሎ አይቀመጥም። ምክንያቱም አይሞላልንም ሁልጊዜ ማለት ነው። ሁልጊዜ ኢባዳ የስራ ኢባዳ ነው የምናሳልፈው። እና ምን ልላችሁ ፈልጌ ነው ውድ ቤተሰቦች እንዲሁ ጓደኞች፣ እሱ ፈልጎና ፈቅዶ እንትን ሳይላችሁ ሳያሳርፋችሁ እናንተ በራሳችሁ አስባችሁ እረፉ፣ እረፍት ውሰዱ፣ እረፍት አግኙ። ኃይለኛ ስራ ከባድ ስራ አትስሩ። እንግዲህ የደረሰበት ሰው ነው የሚያውቀው። ለሁላችሁም ምክር ይሆን ዘንድ ነው ዛሬ የማስተላልፍላችሁ። ሁላችሁም እንዳቅማችሁ ስሩ፣ አቅማችሁ በላይ አትስሩ። ያው እኔ እንግዲህ ከአቅሜ በላይ ነበር የምሰራው። ግን ከአቅም በላይ መስራት የተለያየ ጉዳትን ያመጣል ማለት ነው። ስለዚህ ራሳችሁን ጠብቁ እያልኩኝ ውድ ጓደኞቼ ዛሬ እንግዲህ ይሄን በሚመስል መልኩ ብቅ ብያለሁኝ። ዩቲዩብ ቻናሌንም ሰብስክራይብ እያደረጋችሁ አዲስ የሆናችሁ እንዲሁ ነባር ቤተሰቦች ደግሞ ላይክ ሼር በማድረግ ቪዲዮ እይታ እንዲያገኝልኝ አድርጉልኝ። ዩቲዩቤን አሳድጉልኝ እላችኋለሁኝ። ሀባይቦቼ ወዳችኋለሁ፣ አከብራችኋለሁ። ከኔም በላይ አላህ ይውደዳችሁ። በያላችሁበት አላህ ይጠብቃችሁ። ረመዳን ከሪም ብያለሁኝ። የአመት ሰው ይበለን። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ።